ኸዲጃ ረዲየላሁ ዐንሃ ነቢ ሰለላሁ ዐለይሂ ወሰለም ምን ያፈቀረች ጊዜ አሉ በጣም ነበር የወደደቻቸው። አንድ ሴት ልጅ አንድ ወንድን ልታፈቅር ከምትችለው በላይ ነበር የወደደቻቸው እና እንዴት እንደምትነግራቸውና እንዴት እንደምታስረዳቸው በጣም ግራ ስትጋባ አንዲት ጓደኛ ነበረቻት፣ አንድ ነፊሳ የምትባል ጥሩ ጓደኛ። ያው የክፉ ቀን ይደርስ የለ ጠራቻትና ነፊሳ አለቻት፣ እኔ አንድን ሰው ወድጃለሁኝ፣ እንዴት አድርጌ እንደምነግረውና እንደማስረዳው ግን በጣም ተቸገርኩኝ አለቻት። ማንን አለቻት። መሐመድን ወደድኩት አለች። አላሁ አክበር። ታዲያ መሐመድማ በኔ እጅ አይደለ እንዴ? መሐመድንማ እኔ ሂጅ ያሳምነዋለሁኝ አለቻት። ከዛ በኋላ ነፊሳ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና መሐመድ ሆይ አለቻቸው፣ እንደው ግን ስለ ትዳር አስበህ ታውቃለህ? እንደው አገባለሁኝ ማንን ነው የማገባው አይነት ነገር አስበህ ታውቃለህ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ታዲያ አረ የለም ምን ያስብ ያለውቅም በምን አቅሜ እኔ ምን ጥሎሻለኝና አገባለሁኝ አሏት። ቀጠለችና ነፊሳ ታዲያ እንደው አለቻቸው አንዲት ባለጸጋ የሆነች ሴት እንደው ልታገባህ ብትጠይቅ እንደው ለምሳሌ ኸዲጃን አይነት ነገር፣ ኸዲጃ በከተማው ላይ የምትታወቅ የተከበረች እንስት ናትና እንደው የሷ አይነት ሴት እንደው ቢጠይቅህ እንደው እሺ ትላለህ አለቻቸው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እያፈሩ ይሄማ ያው ጥሩ ነገር ነው አሉና ሴትየዋን ሸኟት። ሴትየዋ ከዛ ውጭ ላይ ትንሽ ቆየችና ተመልሳ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣች። መሐመድ ሆይ አለቻቸው፣ እንደው አሁን እኮ በቃ እንደ ድንገት ኸዲጃን አግኝቻት በቃ ስላንተ ያልነገርኳት ነገር የለም በዛ በዚህ ብዬ አሳመንኳት አሉ። አላሁ አክበር። እንደዛ አርጋ ኸዲጃ ረዲየላሁ ዐንሃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የራሷ አደረገቻቸው። እስከ አኺራ ድረስ የሚዘልቅ የሆነ ፍቅርና መሐባ ይህንን ያክል ዋጋ ያስከፍላል። ለሁላችንም የዚህን አይነት ፍቅር አላህ ይወፍቀን። ሰላም አለይኩም።